ለው ጥያቄ የሚያጠያይቅ አይደለም አለ ዘረኝነት። የኢትዮጵያ ይሁዳን ዝምተኞች በትዕግስት ሁሉን ነገር የሚያከናውኗቸው። ስለዚህ በክነሴት ያለ ሰው በሙሉ የህዝብ ተወካይ ይህን ሁኔታ መረዳት አለበት፣ መጥቶ ማየት አለበት ነው የሚሉት። ציפי לבני የቀዲማ ፓርቲ ሊቀመንበሯም እንዲህ ይላሉ። ይህ ሁኔታ ይህ ትግል የእኛ ብቻ አይደለም ወይም የኢትዮጵያ ይሁዳኖች ብቻ አይደለም የሁሉም ነው የሚሉትኝ ציפי לבኒ ሲናገሩ። አረጋ እንግዲህ ምንድነው የሚደረገው? ትልቁ ጥያቄ ሰላማዊ ሰልፉ 5000 መጣ፣ 4000 ሰው ወጣ፣ ኢትዮጵያዊ፣ ጥቁር፣ ነጭ ሁሉም ሮሮ ተሰማ። በመጀመሪያ ደረጃ ጸጋ የተወሰኑትን ይሄን ሰላማዊ ሰልፍ ያዘጋጁትን ወጣቶች በተለያየ አቅጣጫ ለመጠየቅ ሞክረናል። እዛ ላይ በመልእክታቸውም ባስተላለፉበት ጊዜ አሁን በአሁነኛው ስብሰባችን በአሁነኛው ሰላማዊ ሰልፍ የምናስተላልፈው መቀስቀስ ነው። ቀጥሎ ያለው ነገር ግን በመንግስት አካልም ሆነ ህጋዊ በሆኑ መልካቸው የሚጠየቁና ክስ የሚቀርብባቸውም ነገሮች ለፍርድ ቤት የሚቀርቡበት በፖሊስ የሚመረመሩበት ሁኔታዎች መኖር አለባቸው የሚለውን ሂደት እያካሄዱ ነው። በሚቀጥለው ጊዜም ደግሞ ለተለያዩት መንግስታዊ መስሪያ ቤቶች አስፈላጊውን ሁኔታና በእቅዳቸው መሰረት የሚያደርጉትን ነገሮች እየተመካከሩ የሚያስተላልፉ መሆናቸውን በተለያዩ ፕሮግራሞቻቸው ገልጸዋል። አንድ ጉዳይ ለሁን ትላንትና ማለትም ሮብ ምሽት አሮጦች የሚያቀርበው ጉዳይ ነበረ። በመባሰሬት ጽዮን የሚማሩ ታዳጊ ልጆች የእነሱን የሚያጓጉዝ ሹፌር የተናገረው ቃል እነዛን ትንሽ ልጆች ገና የሚያልኩትን ትሸታላችሁ፣ ለውጥ ማምጣት አለባችሁ፣ እንደ ትልልቆች ሰዎች እንደነሱ እንዳትሩ እያለ ሁሉ ተሳድቧል። አሁን ስንመለከተው ይሄ ሁኔታ በህግ በኩል በጥቂት ነገር የሚያልቅ መስሎ ይታያል። አዲሱ ግምት አሁን ያለንበት ሁኔታ ከባድ ነው፣ ቀላል አይደለም። ይኸውልሽ ጸጋ እነኛ አዲስ ልጆች በርግጥ ይሄ የሚያመለክተው ምን ያክል አንዳንድ የእስራኤል ሁሉን ማለት አይቻልም አንዳንድ ወይም ደግሞ ከፊል የእስራኤል ህብረተሰብ አካል የሆኑ ሰዎች ምን አይነት ኋላ ቀር የሆነ አመለካከት አላቸው ብዬ ነው ምግምተው በእኔ አመለካከት። ምክንያቱም አንድን ሰው እንዲህ ትሆናለህ ምናልባት ያ ሰውዬ እነኚህ ሰዎች ከየት እንደመጡ ምን አይነት ባህልና ምን አይነት ዘይቤ እንደነበራቸው አውቆ ቢሆን ኖሮ እንደዛ አይመለከታቸውም ነበር። በእንደዚህ አይነት ሁኔታ ከመመልከት ይልቅ ምናልባት እርዳታ ቢለግስላቸው የተሻለ ነበር። ሆኖም ግን ያን ማድረግ ባለመቻሉ እኔ የበለጠ እሱን ነው ማነወረው እንጂ የኛን ህብረተሰብ አካል አይደለም። ጥሩ ወደ ተከታዩ እንለፍ። ደግሞ ተከታዩን ዘገባ እንመልከት። እነሆ ዘገባው። ብዙ አዛውንቶች ደውለውልኝ ነበር ከአፉላ ካራድ ከተማ እየደወሉ እኛ ትልልቆች አልተሳካልንም፣ እናንተ ግን ተስፋ አትቁረጡ አይዞህ እያሉ ይደውሉልኝ ነበር። በእናንተ ላይ ከፍተኛ የሆነ እምነት አለን የሚሉት ማለትም በወጣቱ ትውልድ ተስፋ አትቁረጡ፣ ታገሉ፣ እንዳንተ ብዙዎቹ ወጣቶቹ አንተን በመከተል ብዙ ነገር ያደርጋሉ። ምንም ማድረግ አንችልም፣ መታገል አለብን። በዓለም ላይ ከፍተኛ ለውጥ ያመጡትኝ ሰዎች ናቸው። ማፈር የለብንም የሚሉት ትልቁ ችግር ጊዜውም ሆነ ቋንቋውም ሆነ አይፈቅድም። ይሄንን ደግሞ ሌሎች ሰዎች ማለት ነው ለራሳቸው ጥቅም ይጠቀሙበታል። ይሄ ግን የሚቀጥል አይመስለኝም። ወደፊት የሚመጣው ትውልድ እውቀቱም ሆነ ቦታውም ቋንቋውም ስላለው ለመብቱ በደስ በሚል ሁኔታና ሰላማዊ በሆነ መንገድ እንደሚታገል እርግጠኛ ነኝ። እንግዲህ የዛሬው ምሽት ፕሮግራማችን ሁላችንም ትኩረት የሰጠነው በዚህ የዘረኝነት ሁኔታ ነው። እዚህ ላይ ግን አንዳንድ ሰዎች የሚናገሩት አለ። በዘረኝነቱ ጉዳይ የኛም የራሳችን ለውጥ ያስፈልጋል የሚሉ ትክክል ነው። በመጀመሪያ ደረጃ በኪሪያት ማላፊም ሆነ በተለያዩ ቦታዎች ላይ የሚቀርቡት የሚሰነዘሩት ዘረኝነት ጉዳይ እንዳለ ሆኖ ያንን ነገር ተቃወምን እንጂ ራሳችንን መመርመር ከኛ ውስጥም የሚስተካከሉትን ነገሮች ህብረተሰባችን ተገንዝቦ እየተወያየ ለውጥ ማምጣት አለበት፣ ማስተካከል አለበት። ይሄኛው ሁኔታ እኛ በእኛ ውስጥ ያሉትን ነገሮች እስካላስተካከልን ድረስ ሌላውን በምንጠይቅበት ጊዜ እንደ ማስረጃ አቅርበው እናንተ የምታደርጉት ሁኔታ ነው ለዚህ የጋበዘን የሚለውን ነገር ለመግታትና ለማስቀረት እኛም ውስጣችንን መርምረን ማስተካከል የሚገቡን ነገሮች በአስቸኳይ ማስተካከል ይገባናል። በሌላ በኩል አዲሱ ማረጋ አሁን አንተ አረጋ የምትለው እኛ መለወጥ አለብን። ብዙውን ጊዜ ግን ስታየው እኛ ሳንል መለወጥ የማያስፈልጉን ነገሮች ላይ
ዘረኝነት ታያለ። ብዙን ድግስ ምን ይባል እንጂ ይኸው ምሳሌ በማሰረት ለዚህ ታዳጊ ልጆች በመኪና ሲሄዱ ትምህርት ቤት መዋለ ህጻናት ውስጥ በጋ አይታረድም፣ ወጥ አይሰራም። ለምን እኛ መለወጥ ለምን ያስፈልጋል? የብዙ ሰዎች የብዙ ባህሎች ምግብ ሽታ እኛንም ደስ አይለንም። ለምን እንደዚህ ይሆናል? አዎ ጸጋ ይኸውልሽ እንግዲህ ምን ጊዜም ቢሆን በየትኛውም ዓለም ቢሆን ኢትዮጵያ እንኳን የነበርንባት የሶስተኛው ዓለም እንኳን አንዳንድ ባህሎች መቅረት ያለባቸው ነገሮች እየቀሩ ናቸው። በኢትዮጵያም ቢሆን ኦኬ ሁሉም ነገር መቀየር አለበት ማለት አይደለም። ምግብን በተመለከተ ማህበራዊ ጉዳይን በተመለከተ ምናልባት የሚኖሩባቸው ሰፈሮች ተስማሚ ቦታ በቂ ቦታ ሰጥቷቸው ቢሆን ኖሮ እንደነኛ አይነት ነገሮች ላይ ከሰቱ የሚችሉም ነበር። ይሄ በዚህ በኩል ያለው ሁኔታ ነው። ሌላው ግን በእኔ አመለካከት ወጣቱ ትውልድ በጣም የበሰለ ነው፣ ብዙ የሚያነብና አዋቂ ነው። ሆኖም ግን ትጋት ያለው ነው፣ ትኩስ ኃይል ነው። ሆኖም ግን ምን ጊዜም ቢሆን አዋቂ ያስፈልገዋል። አዋቂና መሪ አስተካካይ እዚህ ላይ ተሳስታቸዋል ወደዚህ ተመለሱ የሚል ሰው ያስፈልጋቸዋል። አሉ በህብረተሰባችን ሊተባበሯቸው ይችላል። እዚህ ላይ ባጭሩ እዚሁ ላይ አዲሱ የጠየቀው ጥያቄ ወጣቶቹን አየን እዚህ የተወለዱ ወይም እዚህ ያደጉ ናቸው። ሞራል ስሜቱ አለ፣ ግን የተጨበጠ አንድ ነገር የለም። ይሄን ነው አሁን መቀጠል የምፈልገው። አሁን በዚህ ሰላማዊ ሰልፍ ጊዜ የምመለከተው ጉዳይ 3 ነገሮች አሉ። ወጣቱ ትውልድ አለ፣ በመካከለኛ እድሜ ያለው አለ፣ ትልቁ ትውልድ አለ። እነኚህን ትልቁን ትውልድ የመካከለኛው ትውልድ እስካሁን ድረስ ባደረገው አይነት አቅጣጫ መሄዱን አቋርጦ ትልቁንም በደንብ በመረዳት ይዞት የመጣውን ባህል በማወቅ ወጣቱንም ልጆቻችን ናቸው የነሱንም ሁኔታ በመረዳት በመካከል የነሱን ሁኔታዎች በማገናዘብ እኛ ራሳችን ድልድዮች መሆን አለብን። የአመራር ሁኔታውን ወጣቱ እየወሰደ ነው። ለአመራራቸው ጠንካራ ድጋፍ መስጠት አለብን። ከትልቁ ጋርም ማገናኘት ይኖርብናል። ይሄ ትልቁ መፍትሄ ይሆናል። ጥሩ እንግዲህ በሰፊው ተወያየንበት። አመሰግናለሁ። የተከበራችሁ ተመልካቾቻችን ይህን ይመስላል ከብዙ በጥቂቱ የዛሬው ምሽት ፕሮግራማችን። እንደተመለከታችሁት ትኩረት የሰጠንበት አርዕስት የዘረኝነቱ ሁኔታ ነው። ይህ ፕሮግራም ዛሬ ቅዳሜ ምሽት የምታዩትኝ ነገ እሁድና ማክሰኞ ከጠዋቱ 10 ሰዓት በአሩጽ ሽሎሽምበሻሎች ወይም በ33ኛው የቴሌቪዥን ጣቢያ በድጋሚ ማየት ትችላላችሁ። እንዳትረሱ እሁድና ማክሰኞ ጠዋት 10 ሰዓት ላይ አስተያየታችሁ አይለየን፣ ጻፉልን። አድራሻችን እነሆ። ኢሜል አድራሻችን tvamharic33@gmail.com ነው። የፋክስ አድራሻችን ደግሞ እነሆ። ፋክስ ቁጥራችን 0253016608 ነው። የተከበራችሁ ተመልካቾች ይህን ይመስላል ከብዙ በጥቂቱ የዛሬው ምሽት ፕሮግራማችን። በሚቀጥለው ሳምንት በሌሎች አርዕስቶች እስክንገናኝ ድረስ መልካም ሳምንት ይሁንልን። ሸቧቶ